ካሜራ ውስጥ አንድ እንዲህ ስትይ አሁን ሁለቱም ገባ፣ ያንቺ አይገባም። እንደዛ Do you want to see me? Well, guys, you must be sorry. Because what you do my mind all day. That was horrible. No, the only thing I'm going to be doing is running away from you. Bye! Yeah, let's go. Hey! አየክ ራቁቴን የተነሳሁት ፎቶ ነው። ጂልዶ አለ ቤትሽ? ምን አለ? ጊልዶ ዘፋኙ ነው። ጊልዶ ካሳም ማን ነው? ዶንት ኮንፊውዝ ሚ። እኔ በቂ ኮንፊውዥን አሳልፍ ያለው ሰሞኑን። አሁን ያሳየሽኝ ጊልዶ ካሳ ከሙዙ ካሳ ሙዙ ካሳ ጊልዶ ወት እንዲህ ከህፃናት ጋር ኮጭ ምንድን ነው እሱ? አሁን ያሳየሽኝ ምን ካሳ ግድንግድዬ ሻማ ምንድን ነው? ኮንፊውዝድ የምትሆኝ ግድንግድዬ ሻማ ሳይሽ ያለ ኢየሱስ ገባል ሙሉ ዋዲዩድ ሰሞኑን ከስተሃል እያሉክ ነው። አበዛክ እንዴ? እኔ የሚለው ግን አሜሪካ የምትኖሩ ሰዎች ግን ማለት ነው አሜሪካን ላሳይክ አላይም አልፈልግም። በቃ ይቻል እሺ፣ ትቦን አሳየኝ አንዴ። ግን ግን ዋይ እንዳንተ እንትን ነው የሚጮኸው እንዳንተ ብርድ የምን ብርድ? ኧረ ብርድ ነው። በጣም የሚያምር አበባ ላሳይክ ባይሆን look at this አሁን ሲዝኑ እንትን ነው። ይሄ ነው ሲዝኑ። ሙድ ትልቅ ሰው ነው እንደ እግርሽ አሮጊት ነው። ቀይ ደግሞ ጥፍር ቀለም እንደ አሮጊት የምትቀቢው ለምንድን ነው? አሮጊት እኮ ነኝ። አመማሚ ስማ ጎረቤት ላሳየ ፏ እያለች ነው። ሜዲቴት እያደረገች ነው። በእናትሽ አጣፍሽኝ እስኪ ፈረንጅ ከሆነች። ኧረ በቀረብህ፣ ኧረ ይቅርብህ። ሀይ I know right I see him sometimes። ውሻው ተናዶባታል። Good. He already know me by now. Bye. I love you. I know sometimes he get mad. እንዲህ ቢደበድበኝ ሳንተ ከውሻ ጋማ ተከባብረክ ነው። አንድ ቀን ዘሎ ቢዘነጥለኝስ ለእናቱ አግዞ። አንተ በጣም ቆንጆ ነኝ። ቆንጆ ሴት ማየት አምሮ ያስትላል ነበር። ሁን ይሄ እንጋባ በእናት ነገራ አለማችንን ትተን በሰላም እንኖራለን። በቃ ገብቼ በቀርስ ማን ነው የማና ቤት ሊባል ነው? እኔ እኮ ቆንጆዬ ትንሽዬ ልጅ እኮ ነኝ። ትልቅ ሰው አልመስልም። ወፍራም ነሽ፣ ወልደሻል፣ እድሜ ይበልጥሽኛል። ውይ በስመ አብ እኔ 27 ዓመቴ ነው። አንተ ምን ሆነህ ነው? ጭንቅላቴ እንዳይባርግ ገብቼ የሌሎች ዘን ሳዳመቼ ሰዎች በእውነት 27 ዓመቴ አረደው። የዛሬ ተረኛ እንዴት መጣ ምናምን ብሎኝ አውርቼ እንደወጣ ነው። የንቁ መጽሐፍ ላይ ያሉትን እንትኖች አልመስልም። ዛሬ ኮፍያውን አውልቂው። 2 ቦታ ነው የተሰራሁት። ችግር የለውም። እንደዚህ ይሻላል፣ በፀጉር ይሻላል። ቴንክ ዩ። አንቺ እኮ ባታምሪም እኮ ከጀርባሽ ያለው ብሎኬት ብርሃኑ ምናምን ያሳምርሻል። ጉድ ፖይንት። አንቺ ዝም ብለሽ መተሽ እኔ ተጠቅሜ የምጥልበት ሰው ብትይ እዚህ ላይ የማዕት ሰው ይፈልግሻል። እኔ ሙሉ ያንተን ነው የምፈልገው። የእውነት ካየዋቸው ሁሉ በጣም የምትገርም አንተ ነህ ቲክቶክ ላይ እና አይ ካይንድ ኦፍ ላይክ ዩ ላይ ይገልሻል። አንተ የሆነ ቦታ ነዘረ ምንድን ነው? ኧረ 1000 ምናምን ሰው እያለ ኧረ ይደብራል። ተው
ምን አገባኝ? 1000 ሰው አያበላኝ አያጠጣኝ። ሲፈልግ ለምን እናቱን አይገዛም? አይ ኖ ሰክራዶ ይሉኛል። ሶስት ሰው አራት ሰው ቢሆን እኮ ነው። ሞዴሬተሮቼ ዴቭሎክን አመሰግናለሁ። ሌላ ምን ቁጭ ብሎ እኮ ነገር አቤቴ ባለጌ ሌላ ሰው መሰለኝ ነው ከ1300 የኢትዮጵያ ወጣት ወንዶች ችግር ባንተ ነው። ለዚህ የሚሆን ግን ኮንዶም አለ። ስማ ቅድም ተነስተሽ ሽንት ቤት ስትሄድ ይሄ ልጅ ምን ሆኖ ነው ምናምን ቁጭ ብላ አትወረውረውም ነበር? እዛ ድረስ ከምትደግም ልጅቷን ጥለባቸው ከምትሄድ እየዬ ምናምን አለችብን እኮ። እኔ ራሴ እኮ ነኝ። እኔ አሜሪካውን እንጂ እኮ እሷ እኮ ነኝ የቅድሟ ልጅ እየዬ። ስማ ሙን ያ ከባድ ጊዜን ያሳለፍኩት ቲክቶኬን አዘጉብኝ። ለምን? በማያገባኝ ገብቼ ምን ስታረጊ? የሃይማኖት ጉዳይ ውስጥ ገብቼ ነው። ስለ እስልምና ፖስት አድርገሽ ያየሁ መሰለኝ። እኮ እንዲህ አይነት ነገር እንዳለው ላላወኩም እኮ ቲክቶክ ላይ አላወኩም ነበር። በዛ ነገር ቫይራል ወጥቷል እኮ። በዛ ነገር ብቻ ነው እንትን ያለሽ? ኖ ኢቨን እኔ የጠራሁት ሰውዬ እኮ አሁን እኔ ህፃኖኝ የማውቅ የነበረው እኮ የእስልምና ምናምን ጉዳዮች ምናምን ሆኗል። እኔ ከኢትዮጵያ ከወጣሁ ብዙ አመቴ ነው። የሆነ ጓደኛ እኮ ነው አንቺ በጣም እኮ ትልቅ ቦታ ትልቅ ሰው እኮ ነው በሃይማኖቱ ምናምን ሲል ኦ ማይ ጋድ አልኩና እንደገና የሶር ያለ ኢትስ ሃርድ ነው። ሶሻል ላይፍ በጣም ከባድ ነው። ስፔሻሊ አሁን ሶሻል ሚዲያ ላይ አሁን ሂዝ ጋይ ልጆች ገብቶ ካል ይሄ ልጅ ሆነክ ምናምን የሚያንጹ ምናምን ሰዎች የሉም። ኤኒዌር ሊሆን ይችላል። የሃይማኖት ሰዎች ባን ፐርማነንትሊ ነው ባን የሆነው። ሪፖርት አድርጎ ብርሽንም ማውጣት አትችይም። እኔ ብር በቲክቶክ ሰርቼ አላውቅም። እግዚአብሔር ምን ያሳሸኛል? አሚን ጊፍት ይሰጥ ዋት ወይ በር ከፍቼ እንትን ገባ ተርብ ምናምን የለም። ሲዝኑ የአበባ ሲዝን አይደል? የሆነ ሰው ቀወጠ እናወጣ። ኢትስ ኦኬ ደነጎነ ኢቲ አሜሪካ ይሆነሻል። በጣም ድሮ የዛሬ 10 ዓመት እኮ 20 ዓመት እኮ ነው እዚህ ሀገር ከመጣሁ። አታውቅም? ቲክቶክ ላይ ስለምወስድ ነው። ለፋሲካ ነኝ እና ሴክስ ትችላለህ? አየምሬ ነው ቁም ነገር ባለች ምን ይችልልሻለሁ። ኢምፖርት አማረ አንተም ቆል የለውም እኮ ኢምፖርት አማረ አሜሪካዊ ነው አማረኝ። ለምን አሜሪካ ኤምባሲ ደጅ ላይ አትሄድም? ሽሮ ሜዳ ናፍቆሃል። አለመገናኘት ነው።